ሰላም ጤና ይስጥልን የቱና ኒውስ ቤተሰቦች፣ ዛሬ ባለም አቀፍ መድረክ መላውን ዓለም ያስገረመ ሰበር ዜና ይዘንላችሁ ቀርበናል። ከ100 ቀናት በላይ ፈጀውና ከፍተኛ ውጥረትን አስከትሎ የነበረው የአሜሪካና የኢራን ጦርነት በድንገት ቆሟል መባሉ ዓለምን ጉድ አሰኝቷል። ፕሬዚዳንት ዶናልድ ትራምፕ ስምምነቱ ተጠናቋል ሲሉ በይፋ አውጀዋል። ዝርዝሩን አሁን እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በገዛ የማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ከኢስላማዊቷ ሪፐብሊካን ኢራን ጋር የተደረገው የሰላም ስምምነት ሙሉ በሙሉ መጠናቀቁን ገልጸዋል። ትራምፕ ለዓለም መርከቦች በጻፉት መልእክት የዓለም መርከቦች ሆይ ሞተራችሁን አስነሱ፣ ዘይቱ ይፍሰስ፣ ሌት ኦይል ፍሎው በማለት አሜሪካ በሆርሙዝ ባህረ ሰላጤ ላይ ጥላ የነበረውን የባህር ላይ እገዳ በይፋ አንስተዋል። ይህ ስምምነት ሊደረስበት የቻለው በፓኪስታንና በኳታር አደራዳሪነት እንደሆነም ተገልጿል። የፓኪስታን ጠቅላይ ሚኒስትር ሻቢብ ሻሪፍ ሁለቱም ወገኖች በሁለት ግንባሮች ሊባኖስን ጨምሮ ወታደራዊ ዘመቻዎችን በአስቸኳይና በቋሚነት ለማቆም መስማማታቸውንም አረጋግጧል። የኢራን ምክትል ፕሬዝዳንት ሚኒስትር ካዚም ገብረሃዲ በሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ ስምምነቱን አረጋግጧል። ይሁን እንጂ ይፋዊ ስምምነት ፍርማው ስነ ስርዓት በመጪው አርብ በስዊዘርላንድ እንደሚካሄድና ኢራን የተጣሉባት የኢኮኖሚ ማዕቀቦች ሙሉ በሙሉ እንዲነሱላት ቅድሚያ ሰጥታ እንደምትደራደርም አስታውቃለች። የእስራኤል ጉዳይ አሜሪካና ኢራን በስምምነት ላይ ቢደርሱም እስራኤል በሊባኖስ ቤሩት ላይ የምታደርገውን የአየር ጥቃት አሁንም ቀጥላበታለች። ይህ ስምምነቱን ሊያደናቅፍ ይችላል የሚል ስጋት ግን መፈጠሩ አልቀረም። ኢራን የያዘችውን ከፍተኛ ደረጃ የበለጸገ ዩራኒየም ምን እንደምታደርገው በሚቀጥሉት 60 ቀናት በሚደረግ ድርድር የሚወሰን እንደሆነም እየተገለጸ ይገኛል። እንግዲህ ይህ አሜሪካና የኢራን ድንገተኛ የሰላም ስምምነት በዓለም አቀፉ የነዳጅ ገበያና በፖለቲካው ላይ ትልቅ ለውጥ እንደሚያመጣ ይጠበቃል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ትራምፕ የወሰዱት እርምጃ ትክክል ነው ወይ? ሀሳባችሁን ኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። በሌሎች አዲስ ዜናዎች እስክንመለስ ድረስ ቸር ቆዩልኝ።